ደቡብ ወሎ አጅባር ላይ የተማረኩትን የብልጽግና ወታደር ነው ማሳያችሁ። ተከታተሉ ዝም ብላችሁ። ይህ ሁሉ ምርኮኛ ነው? አዎ። ማን ማርኳቸው ነው? ፋኖ። ወዮ አብይ ሰምቷል? ሰምቷል። አዎ። ብርሃኑ ጁላ ሰምቷል? አዎ ሰምቷል። ምን አለ? ክዷቸዋል። ወዮ ይህን ሁሉ መከላከያ የማረከው ጀግናው ፋኖ ነው? አዎ የአማራ ፋኖ። ገምተውና ከመነገራችን በላይ ነው ማለት ነው። እኛ የጠበቅነው 4 ሰው ነው 5 ሰው ተብለን ተኩሶ ነው ወደ ኋላ የሚሸሹት። ፈሪ ናቸው ተብለን ነው የምንነገረው ማለት ነው። ከተያዛችሁ እጅ አትስጡ ወይ ግደላችሁ ወይ ራሳችሁን አጥፉ ነው የምንባለው ማለት ነው። እኛ ኦሮሞኛ ተናጋሪ ይጠላሉ። አማርኛም በተለይ አማርኛ ነጋጋሪ ከራሳቸው ስለወጣ ይጠላሉ በጣም። እነሱ ለሀገር ዝርፋ ህዝቡን ለመጨቆን ነው የወጡት እንጂ ለዓላማ የላቸውም ብሎ ነው የምንነገረን ማለት ነው። ዋጋ እንዴት እንደምዋጉትም ስላየ ነው እኛም መሰከር እንችላለን ማለት ነው። አቀባበላቸውም የሌለ አስገርሞናል ማለት ነው። እኛ ስትማረኩ ምን ብለው ነው የሚነግሯችሁ? ተተማረካችሁ ወይም ቆስሎ ታገኙዋችሁ ምን ብለው ነው? እዛው ይጨርሳሉ። የተማረከው ወስዶ ያርዳሉ። ለህዝብ አርዶ አንገቱን ቆርጦ እጁን ቆርጦ ለህዝብ ነው የሚያሳዩት። አርዶኛ እንደዚህ ነን እያሉ ነው የሚለን። እንደዚህ ይሰብኩናል ማለት ነው። እንደዛ አሁን ካገኛችሁት ያጋጠማችሁ ነገር የለም? አሁን ምንም ነገር ከፍቅርና ከእንክብካቤ ውጪ ምንም ነገር ያየነው ነገር የለም ማለት ነው። እንደዚህ እንደምንነገረው እነሱ ለፖለቲካ ብሎ እንደዚህ ያወራሉ ማለት ነው። ሌሎችም ካሉ እንዲመጡልን እኔ መልእክቴን አሳልፋለሁ ማለት ነው። እዛ ለመንግስት ብላችሁ ጓደኞች እኔ ማለት የምፈልገው ስም አብዱ ቀበላሉ ጎድ እንደተጋለጠ ነው። ምንም መጨመር ነገር ብዙልኝም ማለት 45ኛ አንደኛ ሻለቃ ነው። እኔ ስለፋኖ ጉዳይ ነው ማውራ። እሺ ለፋኖ ጉዳይ ምንድን ነው ማውራ? እኔ የሰማን ነገርና እንኳን መጥቻይ እንደኛ ትልቁ ነገር ማለት ነው። ጉላ የነበረን ነገር የሰማን ነገር ፋኖ ምንድነው ልክ ልጁ እንዳለ ሰው አርዳሉ። አንድ ሰው ወደ ፋኖ እንደከለከሉ። ፋኖ ለምንድን ነው? ፋኖ ሌባ ነው። ማኪና ሰርፋል፣ ሱቅ ሰርፋል፣ አንጀራ ለምኖ እኮ ነው የሚበሉ እንጂ ምንም አያገኙም። ደሞሰላችሁም አሲም የሰከርቶ ወደ ሲ የመጣሰው ሙሉ ታርዶ እኮ ነው መስገቡ እንጂ የፋኖ ምንም ለውጥ የምታገኝ ነገር የለም። እሺ ቀጥታ የፋኖ ምንም የምታገኝ ነገር የለም። የታወቀ ነው። የትም ቦታ ፋኖ አተሰብ ተብሎ እኛን መከራሉ። ውጋ ሲቀጥል ውጋ ባለፈው ውጋ ነበርኩንም። እሺ እንዴት ነበርክ? እናንተ የነበራችሁ ያልነበራችሁ ከጎድ ተሰማላችሁ። እንዴት ነበረ ጥላቱ? እኔ ትንሽ በራስ በኩል እንደተባለ እኮ ነው ትንሽ እኮ ነው አሰብኩ እንጂ ጥላት አይላል ብዬ አላሰብኩም። እንዴት እንደሰሩ ጭራሽ ነው ተሰሩ። ማለት ነው። አመልጣለሁ ብዬ ምንም አላሰብም። ጥላቱ የገባ እንደገባ ያያየ በእን ከሳ ተነሽቼ ሩጫያት የትም እንደማደርስ አይቼ እጅ ሰጥኩ ማለት ነው። ከመሞት እጅ መስጠት ይችላል ብዬ እጅ ሰጥኩ። ግን ልክ እንደሰጥኩ የያየ ነገር የለም ማለት ምግብ ራሱ ከራሱ ማለት ነው። ከራሱ ሲያልበላ መጀመሪያ እኔ ነው በላ መጀመሪያ ማለት ነው። እኔ ነው በላ። ስለመከላከያ ነገር ምንም አንድ አይደለም ማለት ነው። መከላከያ እኛ የሰማነው ጀመረ የፋኖ ጥይት ከታች ከተራራ ነው እንጂ አሁን እኛ ዛሬ በአጅባር ላይ እኛ ያየነው ቀጥታ በቃ ፋኖን አቅምና ፋኖን ጉልበት አየነው ማለት ነው። ባጋር ቀጥታ ነው ያየነው። እኔ ቀጥታ ከመጣው 11ኛ ዙር ነኝ። ምክንያቱም 11ኛ ዙርኝ እስካሁን ስንዋጋ ምንም ያገኘነው ነገር የለም። በሩቅ ተኩሳሉ እኛም ተኩሳለን እንጂ ቀጥታ ተገናኝተን አናውቅም። አጅባር ላይ አሁን እያያችሁት ነው። ይሄን የሽርሙጣ ልጅ ይሄን የኦሮሚያ ልጅ እያያችሁት ነው። እየቀባጠረ አንዴ ስለፋኖ ነው የምናገረው ያሞግስ ማለት ነው። የከካም ልጅ ወዶ ነው የሚያሞግስ ወዶ ነው በግዱ ነው። ይሄ ደቡብ ወሎ አጅባር ላይ በነበረው ውጊያ የተማረኩ ናቸው። ቀዳዳ ሆዳም ከርሳሞች ሌቦች ቦላጮች ናችሁ፣ ልክስክሶች ናችሁ ስንላችሁ ከንቲባ ሀብቴ አዲሱ ልክስክስ ሌባ ነው ስንል በማስረጃ ነው። የመዘጋጃ ቤት ኃላፊው ስለ አረጋ
ዘራፊዎች ናቸው፣ ሌባ ናቸው፣ ወሮ በላ ናቸው፣ ከእናታቸው መቀነት አይምሩ መቀነት የሚፈቱ ወያላዎች ናቸው ስንላችሁ በምክንያት መተማ ሀገሬ ብትለማልኝ ብትበለጽግ ብታድግ ደስታውን አልችለውም። የሰው ልጅ በሕግ የበላይነት ሊመራ ይገባል። ሀገር ስታድግ አይነ ጥላም ይሆን የሚቀና የሚጅበረበር ሁሉን ወደ ፖለቲካ እየተረጎመ የመተማን ልማት የሚያኮስስ ወይም ደግሞ እንዳትለማ እንቅፋት የሚሆን በፋኖ ውስጥ የለም። ሀገራችን ትልማ ትደግል፣ መላ ኢትዮጵያ ትልማ፣ አማራ ይልማ፣ መተማም እንደዛው። በልማት ስም የሚዘርፉ ወሮ በላ ሌቦችን ግን እናጋልጻለን። ይሄው እዚህ ላይ እንደምታዩት በ28/05/2018 ይህ ማለት ጥር 28 5ኛው ወር 2018 ዓመተ ምህረት ሰሜን ጎንደር ዞን በሚል መተማ ከተማ አስተዳደር በሚል የተዘረፈ ነው። ብዙ የጭነት ተሳቢዎች መኪናዎች ሹፌሮች የሚመጡበት አካባቢ በልማት ኮሪደር ስም እና ሀብቴ አዲሱ እየዘረፉ ናቸው። ይሄ አሁን የነገርኳችሁ የወጠጤ ወሮ በላ የመዘጋጃ ቤት ኃላፊ ሌባ ሞላጫ እየዘረፈ ነው በኮሪደር ስም። ይሄን እንቃወማለን። ሹፌሮች እየተሰቃዩ ነው። የከተማው ህዝብ ያለ አቅሙ ተደልድሎ በለለ ገቢው በዚህ ኑሮ ውድነት በመከራ ከኪስህ አምጣ እየተባለ በኮሪደር ስም እየተዘረፈ ነው። መተማ ላይ ያለ አመራር ከጭልጋ በታች ያለ የመንግስት ሰራተኛ ጉዱ ሚስጥሩ ምን እንደሆነ ዓለም ያውቀው። መተማ ላይ ዝርፊያ እየተካሄደ የሚበላ የሚጎረስ የሌለው ወይ ዝም ብለህ 3-4 ቅባት አስቀምጣል ተብሎ ባለሱቅ ነጋዴ ባለ ምግብ ቤት ካሬታ የሚገፉ ሳይቀር ለአንድ ካርቦ 2 ሺህ ብር ካልከፈላችሁ ውሃ መቅዳት አትችሉም፣ ካሮ መጫን አትችሉም፣ እንቅስቃሴ ማድረግ አትችሉም ተብሎ ድሃ እየተሰቃየ ነው። መተማ ባለ ካሮ ለፍቶ ጥሮ ግሮ እንጨት አምጥቶ ሽጦ ውሃ ቀድቶ ሸክም ሸቅል ተሸክሞ የሚያድር ንጹህ ድሃ ያሰቃዩ ናቸው። አሰቃዮቹ እነማን ናቸው? እና ሀብቴ አዲሱ። ይሄ ደግሞ ስለሺ አረጋ የተባለ አዲስ እብድ መዘጋጃ ቤት ላይ የተቀመጠ እብድ ገንዘብ ያልጠገበ ችጋራም እየዘረፈው ነው ያለ ህዝቡ። ንቃ ወገኔ። ኮሪደር ልማት ሊለማ የሚገባው ዜጎች ለልማት በሚያወጡት ገንዘብ በመንግስት በጀት መዘጋጃ ቤት በተለያየ ቀረጦችና ግብሮች በሚያገኛቸው ሀብት በሚደረግ ፈንድ እንጂ ኪስ እያወለክ እየዘረፍክ እያጭበረበርክ እያምታታህ ምዕራብ ጎንደር እንጂ መተማ ሰሜን ጎንደር አለ። ደረሰኙ ላይ እዩት። አሁን ደግማችሁ ይሄ ነው ሰሜን ጎንደር መተማ ከተማ አስተዳደር በቀን 28/05/2018 ነው የሚል 10 ሺህ ብር ከፍሏል። ይሄ ሹፌር አሁንም እየተጭበረበረ ነው ያለ። ባለ ካሬታ የሚነዳ ድሃ እናንተ እንደውም በማሾፍ የድሃ የምትሉት ማህበረሰብ ላይ ሞጭ አርጋችሁ ታቆም ይገባል። ይሄ እኔ ድምጽ ዝም ብለህ ስክሮል አድርገህ የምታሳልፈው አይደለም። ከብዙሃን የሚደርስ ለታሪክ የሚቀመጥ እናንተንም ነገ በወንጀል በማስረጃ የሚቀርብ ቪዲዮ ነው። ዝም ብለህ እንደቀላል ነገር ልታየው አትችልም። ሀብቴ አዲሱ አንተ የምትመራው አንተ ወሮ በላ አንተ ሌባ የምትመራው የከተማ አስተዳደር የመተማን ህዝብ እየዘረፈ ነው። እንግዶቻችን ሹፌሮችን እየዘረፈ ነው። ወጣቱን ድሃ ካሮ የሚሰራ ውሃ ቀድቶ ውሃ የሚሸጥ እንጨት የሚሸጥ ቄጠማ የሚሸጥ የሰው ቤት ከአንዱ ዕቃ ሲለቅ አንዱ ቤት ሲለቅ ዕቃ የሚያመላልስ ምስኪን ድሃ ጉሮሮውን ማይሸፍን ትርፍ ነገር የሌለው ከሱ ላይ 2 ሺህ ብር አምጣ እያላችሁ ወሮ በላ ሌባ ታቆም ይገባል። እኛ ሰነዶቻችን እያዝን ማስረጃዎችን እያዝን ነው። ነገ ለማክሰኞ የማይለቅ ሰኞ የለምና በሕግ ትጠይቃላችሁ። ቤት ያለ አግባብ ቤት ሊፈርስ ነው ጉቦ አምጣ እየተባለ ብር እየከፈለ ያለ ሰው እየደረሰን ነው አቤቱታው። ያለ አግባብ ያለ ኮሪደር ልማቱ የማይመለከታቸው ራሱ ታፈርሳላችሁ እየተባሉ መደራደሪያ ሆነዋል። የዚህ ወሮ በላ መቼ ነው የመተማ ህዝብ የምትላቀቀው? መቼ ነው እነዚህ ግፋፎ የተጫኑብህ ግፋፎች አራሙቻ ሌቦች አናትህ ላይ መቼ ነው ሙንግል ብለው እንደ ቡጀሌ ተነቅለው የሚጠፉ?
ሀብቴ አዲሱ ግፍና መከራ ያንተ የሰው ልጅ ታስገድላለህ፣ ትዘርፋለህ፣ ትሰርቃለህ፣ ታስደበድባለህ፣ ታሳንቃለህ፣ ታሳፍናለህ። ማትሰራው ስራ የለ። ሌባ ወሮ በላ ታቆም ይገባል። ታቆም